44 ኪሎ ለመቀነስ ሳስብ መጀመሪያ የተሳሳትኳቸውን የክብደት መቀነስ ስህተቶች ምን እንደሆኑ ነው ይዤላችሁ የመጣሁት። ሰላም ጤና ይስጥልኝ፣ ቢሊ ነዚ ነኝ ከቢሊ ነዚ ዌይት ሎስ። አብዛኞቻችሁ እንደምታውቁት የተለያዩ የክብደት መቀነስ ጆርኒዎችን አሳልፌያለሁ። እንደ አዲስ ለመግለጽ ያህል ሶስቴ ነው እንግዲህ በጣም ትልልቅ የሚባሉ ኪሎዎችን የቀነስኩት። የመጀመሪያው 33 ኪሎ፣ ሁለተኛው እንደዚሁ 40፣ ሶስተኛው ወደ 44 ኪሎ ነው። ኦልሞስት 40 ቤት ናቸው ሁለቱ ያሉት። እና በእነዚህ ክብደት መቀነስ ሂደት መጀመሪያው ሳስብ ስለምንም ስለ ክብደት መቀነስ እውቀት ሳይኖረኝ የተሳሳትኩት ስህተቶች ውስጥ በጥቂቱ የመጀመሪያው ምንድነው የሚጠጡ መጠጦች አሉ አይደል? ክብደት ይቀንሳሉ ተብሎ ዝንጅብል በሎሚ ይቀንሳል፣ ሙቅ ውሃ ይቀንሳል፣ እንትን ይቀንሳል የሆነ ሲባል እያንዳንዱ ነገር ራሴ ላይ ለሳምንት እየሞከርኩ ራሴን ወይም ጤናዬን ላይ ማበላሸቴ የመጀመሪያው ስህተቴ ነው ብዬ ነው ማምነው። ሁለተኛውና አሁን ሳስበው እጅግ በጣም የሚገርመኝ ምንድነው ፕሮቲን ምግቦች ያወፍራሉ ብዬ አስቤ ከፕሮቲን ምግቦች እሸሽ ነበረ። ፕሮቲን ምግቦች ያው ስናድግ ድሮ በተባለው ምንም አይነት እውቀት አልነበረኝ እንደነገርኳችሁ። ፕሮቲን ያወፍራል መጥፎ ነው ለጤና አይነት አስተሳሰቡ ስለነበርኩኝ ፕሮቲን ምግቦችን እሸሽ ነበረ። ያ ግን ኮምፕሊትሊ ከእውነት የራቀ ነገር ነው። ሶስተኛ ያው እንግዲህ ሻይን እየጠጣው ነው ማወራችሁ። ሶስተኛውና ሌላኛው ደግሞ ራስን የመቅጣት ዳይቶች አሉ አይደለ? ለሁለት ቀን አለመብላት፣ ውሃ ብቻ እየጠጡ ወተር ፋስት ማድረግ፣ ድራይ ፋስት ማድረግ፣ ቀን ሙሉ ሳይበሉ መዋል፣ እንዲህ ራስን ኦልሞስት ጤናዬን ሙሉ ለሙሉ ያሳጠለ የሚባሉ ነገሮችን እሞክራቸው ነበረ። ግን ያ ዘላቂነት የሌለው ነገር ስለነበረ ምንም አይነት ጥቅም ለኔ አላመጣልኝም። ሌላ በጣም የሚገርመኝን አስተሳሰብ ልንገራችሁ። ስፖርት ከመጀመሪያ ስለ ስፖርትም ወይም ስለ አመጋገብ ስለ ዳይት ምንም አይነት እውቀት በሌለኝ ሰዓት ዋነኛ ለራሴ የምሰጠው ሪዝም ምንድነው ጀምሬ ሳቆም እወፍራለሁ፣ ስለዚህ ባልጀምረው ይሻላል የሚባሉ ማይሆን አስተሳሰብ ውስጥ ነበረ። አሁን ላይ ሳስበውም እንዳልኳችሁ በጣም ከሚሰስቱኝ ውስጥ አንዱ ነው። ድጋሚ ለመግለጽ ያህል ውፍረት የመቀነስ ሂደቴ ሶስቴ ነው ብያችኋለሁ። የመጀመሪያው በአስተዳደግ የመጣ ነው። በአስተዳደግ የመጣ በጣም ትልቅ ውፍረት ነበረኝ ሳልወልድ ማለት ነው። ሁለተኛው ደግሞ የመጀመሪያ ልጄን ስወልድ የመጣ ትልቅ ውፍረት ነው። ሶስተኛው ደግሞ የሁለተኛ ልጄን ስወልድ የመጣ ውፍረት ነው። አሁን መቀጠልላችኋለሁ ቪዲዮውን። ሁላችሁም ጥያቄ ኮሜንት ስራ አስቀምጡልኝ። በዚህ ዙሪያ ያላችሁ በማንኛውም ቪዲዮስ የሚቀጥለው ቪዲዮስ እንዲካተትላችሁ የምትፈልጉትን ነገር ቪዲዮ ስራ አስቀምጡልኝ። በሚቀጥለው ቪዲዮ እንገናኝ።